ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እና ቤተሰብ ዛሬ የመጣሁት ትንሽ እኔ ባለሁበት ቤት በምኖርበት ቤት ውስጥ ትንሽ የተፈጠረ ችግር ነበረ። ያው ከፈጣሪ ጋር ችግሩ ቢፈታም ግን የደረሰብኝን ነገር ልነግራችሁ ፈለኩ። እሱም አንዳንዴ ማስተማሪያ ይሆናል። አንደኛችን በተለይ መዳም ቤት የምንኖር ልጆች የሆነ ነገር ሲያጋጥመን በተለይ እንደዚህ አይነት ነገሮች ሲያጋጥሙን ብናጋራ ጥሩ ነው ብዬ አስባለሁ። ምክንያቱም ለጥንቃቄ ይሆናል፣ በጣም ለብዙ ልጆች ያስተምራል ብዬ አስባለሁ። ለመጠንቀቅ ይጠቅመናል። እና እሱ ምንድን ነው እኔ ያው የመጣሁት ሴትዮዋ ቤት ነው፣ እናታቸው ቤት ማለት ነው። ልጆች አሏት፣ ብዙ ልጆች ናቸው ያሏት። ያው አግብተው የወጡ ናቸው ሁሉም ማለት ነው። እና አንድ ልጅ ብቻ ነው ያለው ያላገባ ወንድ ልጅ። እና ያው መጀመሪያ ሲያመጡኝ ለእናታችን አንድ ነች ለእናታችን ብለው ነው ያመጡ። መጀመሪያም ከኢትዮጵያ ስመጣ ማለት ነው። ከዛ በኋላ አሁን እሺ ብዬ አመጣው። ከመጣው በኋላ ሆነ ሰዓት ላይ የሴትዮዋ ልጅ እሷ ቤት እንዲሰራላት ትፈልግ ነበር። እና እኔ ግን ከመጀመሪያ ከመጣው ጊዜ ጀምሮ አልሰራም። አልሰራም፣ እኔ እናትሽ ቤት ነው የመጣሁት ነው ያልኳት። የዛ ሰዓት ትንሽ ቅር ብሏት ነበረ፣ ደስ አላላት። ምክንያቱም እሷ ስታመጣኝ በቃ ለእናታችን ብለን እናመጣለን፣ ከዛ ሌላ ቦታ እናሰራታለን። ያው ብዙዎቹ የሚጠቀሙት ነው ይሄ፣ ለእናታችን ብለው አምጥተው ወይም ለአንድ ቤት ብለው አምጥተው 2-3 ቦታ የሚያሰሩ በጣም ብዙዎች አሉ። ይሄ ብዙ የመዳም ቅመሞች የምናውቀው ነገር ነው ይሄና እሷም እንደዛ ነበር ለመጠቀም የፈለገችው። እኔ በሰዓቱ አልሰራም ነው ያልኳት። ከዛ ጊዜ ጀምራ በቃ ያችን ነው እንግዲህ ቂም ያዘችብኝ። ከዛ ጊዜ ጀምራ ጠምዳኛለች። ያው ግን ከስንት ጊዜ በኋላ ምን ላይ ያደረገችው ነገር ጥሩ አይደለም። በጣም ጥሩ ናቸው ሰዎቹ፣ ሴትዮዋን በጣም ጥሩ ነች፣ አሮጊቷ፣ ቤተሰቡ በአጠቃላይ ሁሉም ጥሩ ናቸው ለእኔ ከእሷ ውጭ ማለት ነው። እሷም ያው አልሰራም ስላልኳት ነው። እኔ ጥሩ ሆነች አልሆነ የእሷ ጥሩነት ይቅርብኝ እንጂ ራሴን መጉዳት አልፈልግም። እሰራለሁ ብዬ ራሴን ማጣት አልፈልግም። ኃላፊነቴ እዚህ ቤት ነው፣ ይሄ እዚህ ቤት ኃላፊነት ነው የምወጣው እንጂ ደጅ ላይ ወጥቼ መስራት አልፈልግም። እኔ ይሄም አልወደው ነገር ነው። ሲጀመር የመጣሁት ለአንድ ቤት ነው፣ ለአንድ ቤት ነው። እየፈለጉ ይምጣ እንጂ ሌላ ቦታ ሄጄ አልሰራም። ለምን እሰራለሁ? እና ምንድን ነው ያደረገችው? እኔ እንዳጋጣሚ ሱቅ ሄጄ ነበረ። ያው ሱቅ ምናምን እኔ ነኝ የሚሄደው፣ ማንም ሰው አይሄድም። ሱቅ ወጥቼ ስመለስ እሷን ቤት አገኘኋት። እኔ ሱቅ ስወጣ አልነበረችም ልጅቷ ማለት ነው። ከዛ እኔ ስመለስ ቤት አገኘኋት። እናቷ ልታይ መጣ ነው። ያው ትመጣለች፣ ብዙ ጊዜ ትመጣለች። ያው ይመጣሉ፣ በሳምንትም በ2 በ3 ቀንም እንደዚህ እየመጡ እናታቸውን እንዲያዩ ትንሽ እየተጫወቱ ይሄዳሉ። ከዛ በኋላ እኔ መጣሁ። ስመጣ ሰላም አለች ብላኝ አታውቅም። እንግዲህ ሰላም እንደዚህ በስነ ስርዓት እንደዚህ ሰላም ብላኝ አታውቅም ጭራሽ ማለት ነው። ስትለኝ ሰላም ነሽ አልኳትና ገባሁ ወደ ውስጥ። ቀጥታ ወደ ክችን የገባሁት። ከዛ ብዙም አልቆየች፣ 5 ደቂቃ ቆይታ ወርቄ ነው ያው ዛሀብ ማለት ነው። ወርቄ ነው አለች ስትል ምን ሆና ነው? የኔ ደግሞ ልጅ ስላላት ወይ ልጁ ይዞት ነው የሆነ ከልጁ የምትቀበል ነገርም መሰለኝ። ያው ወርቄ ስለምትል ያው ልጁ ይዞትም መሰለኝ። እንግዲህ አልገባኝም። መጀመሪያ ክችን ነበርኩና እኔ ከዛ መጣችና ወርቄ እዚህ ጋር ነበር ያለው አለች። እና እኔ ምን አውቃለሁ? አሁን የመጣሁት የማውቀው ነገር አይደል? ስላንቺ ወርቅ አልኳት። እንደዛ ስትይ በጣም ተናደድኩ። እኔ መጥተሽ የምትጠይቀኝና አሁን አይደል የመጣሁት? ማን አለ? እኔ እና አንቺ እዚህ ቤት ውስጥ ያለ ነው፣ ወንድሜ ነው ያለው፣ ሌላ ሰው የለም አለች። እና ምን እያልሽ ነው አልኳት። እና ወርቄ እዚህ ጋር ነበር ያልኩት አለች። እኔ የማውቀው ነገር የለም አልኳት። እና ዝም ብዬ ፊቴን አዙሬ ልሄድ ስል እንዲህ ነው የያዘችኝ ከኋላዬ ማለት ነው። እና እንቅ አደረገችኝና ምን አለችኝ? አንቺ ነሽ ወሰድሽው አለች። የሆነ በቃ ግም ብላ ማለት ነው። አንቺ ነሽ ወሰድሽው ወርቄ ነው አለች። በጣም የተናደድኩት አንቺ መጅኑን ነው ያልኳት። እብድ ነሽ እንዴ ነው ያልኳት። እብድ ነሽ እንዴ? አሁን ነው የት ነው ያንቺን ወርቅ ነው ያየሁት አልኳት። በጣም ተናደድኩ ስላችሁ እኔ ደግሞ በጣም እናደዳለሁ። በጣም እልኸኛ ነኝ። ልሁስ ከገባሁ የሆነ ወይ ይግደሉኝ እንጂ ዝም ማለት በጣም ነው የምናደደው። ከዛ በኋላ እንደዛ ስንጫጫው ልጁ መጣና ምንድን ነው አላት ሲላት ወርቅ ነው ወሰደች፣ ሰረቀችኝ አለች። ይቺ ሐራም ይቺ ሌባ ነች ምናምን አለችው።
ይኸውልሽ ምንም ማለት ትችያለሽ፣ እስማኤል ያልኳት በቃ ምንም ማለት ትችያለሽ፣ ግን ሌባ እንዳትዪ ከዚህ በኋላ አልኳት። በጣም አናደደችኝ። ከዛ ልጁ ፊት የመቀየሩን አይቶ ምንድን ነው የምትይው አንቺ? አሁን አንዴ ወርቅ ሲጀምር ምን ልታረጊ ይዘሽው መጣሽ? ልጁ እንኳን አላት ወርቅ ምን ልታረጊ ይዘሽው መጣሽ? ፈልጌው ይዤ መጥቼ ነው በዚህ ላይ ነው ያስቀመጥኩት አለች። እኔ ያየሁት ነገር የለም ወርቅ የሚባል ነገር አላየሁም። መጣሁ ክችን ገባ ይኸው ስራ ልሰራ ነው፣ ምሳ ልሰራ ነው። ምንም የማውቀው ነገር የለም ስለምታወራው ነገር አልኩት። ከዛ ብርቱካን እኛ ጋር ስንት ጊዜዋ ስንት አመቷ እንደዚህ አይነት ነገር አታደርግም ማለት እንዴት ነው የማታደርገው? ቁም ሳጥኑ ይፈትሽልኝ አለች። ሂጂ ፈትሹ ነው ያልኳት። እኔ አልሄድኩም። ሂጂ ፈትሹ ስላት ለምን ራሷ ትፈትሽ ምን ስለሆነ አለች ስትል ከዛ ልጁ ብርቱካን ነይ ይላት አለኝ ሲለኝ እሱ ልጁ ጥሩ ልጅ ስለሆነ እሺ ብዬ ሄዱ አየሁላት። ከፍት ሳደርገው ቁም ሳጥኑን የሚገርማችሁ ወርቁ ፊት ለፊት ተቀምጧል። እኔ ግን ያላደረኩትም አላየሁም። በጣም እንደነገጥኩት ከዛ ፖሊስ ጋር ነው የሚደውሉ አለች። እንደዛ ስትል ፖሊስ ጋር ነው የሚደውሉ ስትል የሆነ በቃ ጭስስ ነው ያልኩት። ወዲያው ቁም ሳጥኔ ከውስጥ ነበረ ቁልፉን የማደርገው አንስቼው ውስጥ ነበር የማስቀምጠው። ልጆቹ አንዳንዴ እያወጡብኝ ጥሉብኝ ነበረ። ወዲያው አመጣሁና ቁልፉን ቆለፍኩት ቁም ሳጥኔ። ከዛ ልጁ ለምን ቆለፍሽው አለኝ። መቆለፍ ስለፈለኩ ሌባ ነሽ ብላኝ የለ ስለዚህ ፖሊስ ትጥራ እና ታስይዘኝ አልኩት። ከዛ በኋላ ልጁም እንዴ ብርቱካን ግን እኮ የተገኘው ቁም ሳጥን ውስጥ ነው፣ ችግር የለውም ይገኝ ቁም ሳጥን ውስጥ አልኩት። ይገኝ ፖሊስ ትጥራ አልኩት። እሷም ሌላ ነገር አላዞረችም። እኔ ያለ ምክንያት አልቆለፍኩትም፣ ያለ ምክንያትም ፖሊስ አምጪ አላልኳትም። ልጁ እንደዛ ነው ስራው ሲጀምር እንደዚህ ፖሊሶች እንትን ውስጥ ነው የሚሰራው እና ያውቃል ስለ ህግ። እንዴት ይህ ነገር እንዳልመጣለት አላውቅም መጀመሪያ ማለት ነው። እኔ ስላልነገርኩትም እሱም አልመጣለት መሰለኝ፣ ብዙም ቦታ አልሰጠውም። ከዛ እንደ ፖሊስ ምደው ወርቁማ እሷ ሳጥን ውስጥ ተገኘ፣ ስለዚህ አሳስራታለሁ ዝም አልላትም አለች። እንደዛ ስትል ልጁ መጣና ብርቱካን ይሄ ነገር እኮ በጣም ላንቺ ጥሩ አይደለም፣ ጭራሽ ቁም ሳጥኑን ቆልፈሽ ቁልፉን ስጪ። አልሰጥም ቁልፉን ለማንኛችሁም አላንተም ማለት ለእሷም አልሰጥ፣ ፖሊስ ሲመጣ ለፖሊሱ ሰጠዋል። ትጥራ ፖሊስ አልኩት። በጣም በሚገርም ሁኔታ ወዲያው ነው ፖሊሶች የመጡት። ጠርታ መጣች ፖሊስ። ከዛ አንደኛው ፖሊስ አየኝ። ምን ወይን አለኝ። የት ነሽ አለኝ። ኢትዮጵያ ነኝ አልኩት። ኢትዮጵያ አለና ምንድን ነው አለኝ። አይ ሐራቤ ሰረቅሽ አለች። እና አንቺ ሰርቀሻል አለኝ። እኔ ምን አሰረቀኝ? እኔ እሷን ወርቅ ሲጀምር አልሰረኩም አልኩት። በቁም ሳጥን ውስጥ ነው እያለች እኮ ነው። አዎ ቁም ሳጥን ውስጥ ነው ያለው። ማን እንዳደረገው አላውቅም። የማውቀው ነገር የለም። ይህ ነው እከሌ ማለት አልችልም። ግን ቁም ሳጥን ውስጥ የተገኘው ማን ያስቀመጠው ቁም ሳጥን ውስጥ አልኩት። እና ለምን ቆለፍሽው አለኝ። መቆለፍ ስለነበረብኝ ቆለፍኩት አልኩት። ቁልፉ የት አለ አለኝ። ይሄው ቁልፉ አልኩት። ከዛ እሺ ክፈችው አለኝ። እሺ የምከፍተው ግን ያው እንድታቆኝ ስለፈለኩ ነው። አንደኛ ወርቁን እኔ አላስገባሁትም። እኔ ቁም ሳጥን ውስጥ ስላላደረኩት አሻራ በአረበኛ ምን እንደሆነ አላውቅም። አሻራ በአረበኛ ምን እንደሆነ ስለማላውቅ በእጄን አሳየሁት። ያው የእጄ ላይ ስላልነካሁት ወርቁ ላይ እጄ ይገኛል እንደዚህ ስለው የሆነ በቃ ተረዳኝ፣ ወዲያው ገባው። ከዛ ኦኬ ጉድ ነው ያለኝ እና ጉድ ቬሪ ጉድ ነው ያለኝ። በጣም ነው ደስ ያለው። ከዛ እሺ ክፈችው አለኝ። እሱ ጓንት ለብሶ ያው ጓንት እንትን አለው። በቃ ይሄ ወርቅ ማን እንዳስቀመጠች ውስጥ እንዲታወቅ ነው ይፈልጋል። አንቺ ይሄ ነው የምትይው እሷ ላይ የለም አልኩት። በእርግጠኝነት እሷ ነች የምታደርገው፣ ግን እሷ ላይ እንትን አደረኩት። ምክንያቱም አይታወቅም፣ ድንገት እሷን ጠርጠን ሌላ ሰው ሊሆን ይችላል። ሌላ ሰው ግን የለም እንደማይሆን በጣም እርግጠኛ ነበር። ከዛ እንትን አልኩ። ከዛ እንሂዳለን። እሺ እንሂዳለን። እንደዛ ስል ልጅቷ ሰማች። አሻራ የሚባል ነገር ያው በአረበኛ በሱ ሲያወራ ሰማ። ደነገጠች፣ በጣም ደነገጠች። ምክንያቱም አሻራ እሷ ስላስቀመጠችው አሻራ ይወጣባታል። በጣም ደነገጠች። ከዛ ወንድምየው በኋላ ነው ባነነው። እኔ ወንድምየው ራሱ እንዴት እንዳልባነነ አላውቅም። ፖሊስ ነው እሱ፣ ፖሊስ ውስጥ ነው የሚሰራው። እንዴት እንዳልባነነ አላውቅም። ከዛ በኋላ አይ በቃ እኛ እንነጋገራለን ችግር የለውም ምናምን አለ። እንደዛ ሲል አይ ችግር የለውም ብሎ ነገርማ የለም፣ ይሄ ህግ ነው፣ ልጅቷን የምንወስዳለን። ልጅቷን ሌባ ከሆነች መሆን ያለበት ነገር ይሆናል። ልጅቷ ካልሆነች ታይቶ ልጅቷ ማድረግ የምትፈልገው ነገር ማድረግ ትችላለች። ሄክ ትሸክ ያኔ
መክሰስ ከፈለገ መክሰስ ትችላለች ልጅቷ፣ እኔን ማለት ነው። ከዳመ ልጅ መክሰስ ከፈለገች መክሰስ ትችላለች። እኔ እኬድ በኦልሉም ያን እርግጠኛ ሆኜ የምነግራችሁ ነገር ሰራተኛዋ አላደረገችው። ባታደርገው ቁልፍ ቆልፋ ፖሊስ እስከሚመጣ ድረስ አከፍቱም አትላችሁ ነበር አለው። ልጁንም በቃ እሺ በጣም ይቅርታ፣ እኛ ልጅቷ ረጅም ዓመት ነው እኛ ጋር ከመጣች ረጅም ዓመት ነው፣ እንደዚህ አይነት ነገር አታውቅም። እንግዲህ ይሄ የእህታችን ችግር ነው፣ እባክህን ተረዳን፣ እኛ በቃ እናስተካክለዋለን ምናምን አለ። ፖሊሱ በጭራሽ መሄድ አለበት አለ። ይዘውን ሄዱ። ፖሊስ ጣቢያ ሄድን። ከሄድን በኋላ ያው አሁን አይደርስም እንትኑ ለነገ ነው ተባለ። ያው ምርመራው ማለት ነው አሻራው ለነገ ነው ምናምን ተባለ። ከዛ በኋላ ያው እኔም እንግዲህ ከዛ ችግር የለውም በቃ እሷን ይዛችኋት ሄዱ ሲል ምንድን ነው ያልኩት ለፖሊሱ፣ አንድ ነገር ቢፈጠር እነሱ ናቸው፣ እሷ ነች ተጠያቂዎቹ፣ እነሱ ናቸው፣ እሷ ነች፣ በቃ ይሄ ቤተሰብ ነው ተጠያቂ፣ አንድ ነገር ሆነ አልኩት። ኦኬ ችግር የለውም ይሻለኝ። ከዛ ወደ ቤት እየሄድን እያለ ልጅቷ በጣም የሆነ በቃ በጣም ነው የተገረምኩት። እኔማ በተርክሽ ነው ያልተውሽም ምናምን አለችኝ። ችግር የለውም እና ያለን አብረን እሱ ምን እንደሚመጣ እና ያለን አልኳት። በጣም ተቃጥሎ ተናደዱ። እቤት መጣን። እቤት ከመጣን በኋላ ከዛ ያው እሷም ዝም አለች፣ ወደ ቤቷ ሄደች። በቃ ሰላም አታለች፣ ይህ ነገር ይታወቃል ብላ ማለት ነው። በጣም ተጨናንቃለች። ከዛ ልጁ መጣና ብርቱካን እባክሽ ሌላ ነገር እንትንላት፣ የኛ የዚህ ሀገር የጆርዳን ሕግ በጣም ከባድ ነው። ይህ ነገር አንቺ እንዳላደረግሽው አሁን እርግጠኛ ነኝ። እህቴ ግን አሁን ነገ ይሄ እዚህ ምርመራ ውጤት ሲመጣ እህቴ ልትታሰርብኝ ትችላለች እና ብርቱካን ፕሊስ ነው ያለኝ። በቃ እውነቴን ነው የምላችሁ፣ በጣም ነው የለመነኝ። ፕሊስ እንዳትከሻት አለኝ፣ እንዳትከሻት ሲለኝ አይ ይሄንን አላደርግም፣ ለምን አደርጋለሁ፣ ለምን እከሳታለሁ፣ እንደዚህ አይነት ነገር አላደርግም። ግን ለእሷ ይሄ ጥሩ ነው እንዳልኩት እሷ እንደሆነች እኔ በጣም እርግጠኛ ነኝ። ግን እሷ ነች ማለት ስላልፈለግኩ ነው እንደዚህ ያልኩት። ያው እንግዲህ ከዛ በኋላ እኔም በቃ እሺ ችግር የለውም አልኩት። ያው በማግስቱ ተጠራው ሄዶ እውነትም ያው አሻራው የእሷ ሆኖ ተገኘ። ከዛ በኋላ ልጁ ነግሮኝ ነበር። ከዛ በኋላ ያለው ችግር የለም እዛ ሰውም ስላለ አስተካክለዋለሁ፣ አንቺ ብቻ እንዳትከሻት ነው ያለ። ክስ እንትን እንዳትይባት፣ ክስ ከመሰረሽባት እኔ ማንሳት አልችልም፣ እንደ ቀላል ነገር አትይው አለ። እንደ ቀላል ነገር አትይው፣ ሰራተኛ ነኝ አይከሷትም ብለሽ እንዳታስቢ ያለኝ። እኔም በቃ እሺ ችግር የለውም አልኩት። ያው እሱ በጣም የፈራው ይመስለኛል ጆርዳን ላይ ሁሉ ነገር ጥብቅ ነው፣ ብዙዎቻችን እንላለን እንጂ ጆርዳን ላይ ህግ ቦታ በጣም ጥብቅ ነው። ልጁ በጣም አስጠንቅቆ የነገረኝ እና እኔ ሰራተኛ ስለሆንኩ ይተዋታል ብለሽ አስበሽ ከሆነ እንደዛ እንዳታስቢ፣ በእርግጠኝነት ያሳስራታል እና ባክሽን ብሎ እውነቴን እምልሽ በጣም ነው የለመነኝ። እኔ ራሱ በጣም ተገረምኩ፣ በጣም የተገረምኩት በዚህ ልክ ነው ያልኩት። እና ህግ የቱን ቦታ ላይ ህግ ነው። እውነት ለመናገር ጆርዳን አሁን ካለሁበት ቦታ በዚች በትንሽ በደረሰችብኝ ነገር የተረዳሁት ነገር ቢኖር ህግ ነው። ህግ ቦታ ላይ ሁሉም እኩል ነው የሚታየው። ይሄ ልጁ አሁን ህግ ነው፣ ፖሊስ እንትን ውስጥ ነው የሚሰራው የኔ ሴትዮ ልጅ እና ያው እሱ ከንግግሩ በደንብ ነው የተረዳሁት። ሌላውን እናስተካክላለን፣ ችግር የለውም፣ አንቺ ካልከሰሻት ችግር የለውም እንትን ይሏታል። ግን አንቺ ከከሰሻት በጣም ሀርድ ነው እና ምን አለ ያረገ ችግር የለውም፣ እንደዚህ አይነት ነገር ማድረግም አልፈልግም። እህትህ ግን እንደዚህ በኔ ላይ ማድረግ አልነበረባትም አልኩት። እሱ በሰዓቱ በጣም ተናደደ። እንዴት እንደዚህ ታደርጋለች ብሎ። ምክንያቱም ያው እኔ ለቤተሰቦች በጣም ጥሩ ነኝ፣ በተለይ ለእናቱ በጣም ጥሩ ነኝ። እናቱ ትንሽ አስቸጋሪ ጸባይ ነው ያላት። እንኳን ሰራተኛ ልጆቿ እንኳን የማይቀርቧት ናቸው። ከባድ ጸባይ ነው ያላት እናትየዋና ብዙ ነገር ታግሼ ነው የተቀመጥኩት እዚህ ቤት። ያው ልጆቹ በጣም ጥሩ ስለሆኑ በጣም እንደፈለገኝ ነው ቤቱ። በጣም ነፃነት አለኝ። ለዛ ክብር ለመድኃኔዓለም። ጥሩ ደሞዝ ነው የሚከፍሉኝ። ጆርዳን ላይ እንደሚከፈሉ ደሞዝ እንኳን አይደለም በአሁን ሰዓት የሚከፈለኝ ማለት ነው። ፈጣሪ ይመስገን። እሱም በማሰብ ያው የሴትዮዋን መጥፎ ጎን ብዙም እንትን አለው። ምክንያቱም ሰው ፍጹም አይደለም፣ መጥፎ አለ፣ ጥሩ አለ እና ብዙ ነገር እንትን ስላሉኝ እኔ ምሽ ብዬ ተውኩት።
ያሉት። ምክንያቱም ለኔ መልካም ሰዎች ስለሆኑ ችግር የለውም ይሄን ልለፈው ብዬ አልፌዋለሁ። እንግዲህ ከዚህ በኋላ ግን ምንም አይነት ነገር ቢፈጠር እቺ ልጅ እንትን አላት። ያው እንግዲህ ፖሊስ ጣቢያ ወረቀት አላት። አሁን የኔ እንትን ወረቀት ክሱን ያነሳሁላት ያልከሰስኩበት ወረቀት እዛ ይኖራል። ምንም ነገር ቢፈጠር ተጠያቂ እንደምትሆን ምንም ነገር ማለት ራሱ እንደማትችል ነው የነገረኝ ልጁ ማለት ነው። እና በጣም ደስ ያለኝ ይሄ በመሆኑ ምን ለማለት ፈልጌ ነው፣ ብዙ ጊዜ እንደዚህ አይነት ችግር የሚደርስባቸው ልጆች አሁን ለምሳሌ እንደዚህ ቤተሰብ ሰረቃችሁ ምናምን የሚሏችሁ ልጆች ማለት ነው፣ እናንተ በእጃችሁ ካልነካችሁት እውነቴን ነው የምላችሁ አትፍሩ። ምንም የሚያስፈራ ነገር የለውም። ህግ ቦታ እንዲህ ያደርጉናል፣ ህግ ቦታ እንትን ይሉናል ብላችሁ አታስቡ። ህግ ቦታ አንድ ነው። ህግ ነው። እውነቴን ነው የምላችሁ። ምንም አያደርጓችሁ። ምንም አይነት ነገር አይፈጠርም። በቃ እናንተ ብቻ ንጹህ ሆናችሁ ተገኙ። እውነት እኔ በጣም ትልቅ ነገር ነው የተማርኩበት። በዚህ ልክ ህግ ቦታ ራሱ እንኳን ሰው ሀገር ላይ ሆነ በዚህ ልክ ቦታ ይኖረናል ብዬ እውነት ለመናገር አላሰብኩም ነበረ። ልጁ በጣም ብዙ ነገር ያስረዳኝ፣ ብዙ ነገሮች ነግሮኛል። በጣም ነው የተገረምኩት፣ በጣም ነው ደስ ያለኝ። እና ቤተሰብ እኔ እንግዲህ እንደዚህ አይነት ነገር ተፈጥሮ ነበር እኔ ጋር። ክብር ለመድኃኒዓለም፣ ሁሉም ነገር በሰላም አልፏል። ልጅቷን መታ እኔን ይቅርታ ጠይቀኛለች። ፈጣሪ እሱ ይቅር ይበላት፣ እኔ ችግር የለብኝም። ግን በቃ እንድጠነቀቅ አድርጋኛለች። ለሌሎቻቸውም ደግሞ ትምህርት ይሆናል ብዬ አስባለሁ። ትምህርት የሚሆንበት ቦታ ምንድን ነው? እናንተ ያልነካችሁት ነገር ከሆነ አትደንግጡ፣ አትደናበሩ። ምንም አያመጡት። በቃ እስካላደረግሽ ድረስ እንትናቸው ብዙዎቹ እንደዚህ ነው የሚያደርጉት። በጣም ብዙ ልጁ ሰዎች፣ በጣም ብዙ አሰሪዎች እንደዚህ ነው የሚያደርጉት። በሰራተኛ ላይ ሳሰርቅ ሰረቀች ብዙ ነገር ያደርጋሉ እና በጣም ነውረኞች ናቸው። እና እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ። አንዳንዴ ደግሞ አሰሪዎቻችን ጥሩዎች ናቸው ብላችሁ ከልክ በላይ አትመኗቸው። ከባድ ነው። በምን ሰዓት እንደሚገለበጡባችሁ፣ በምን ሰዓት እነሱ አውሬ ሆኖ እንደሚመጡ አታውቁትም። ማንኛውም ሰው ቢሆን ሺህ ጊዜ ጥሩ ነገር ብናደርግላቸው፣ ሺህ ጊዜ ጥሩ ብንሆን ለሰው አንድ ስህተት ካገኙብን ያችን ስህተት ነው እንጂ የሚያስቡት የእኛን ጥሩ ነገር አያስቡትም። የእኛን አንድ ሺውን ጥሩ ነገር ሳይሆን አንዷን ጥፋታችንን ነው የሚያስቡት። ስለዚህ ሰው እንዲህ ነው ሁሉም ማለት ነው። ይሄ አረብ ነች መዳም ነች ወይንም ሌላ ነው ማለት አይደለም። ይሄ ለማንኛውም ሰው ስለማንኛውም ሰው ነው በዚህ በኩል ብናገረው ማለት ነው። ሰውን እንትን ማለት እስከ ጥግ ድረስ አምኖ አጉል እንትን ማለት ችላ ማለት አንድ